ማለት ነው? አንተ ምን ያህል እንደምወድህ እራሱ አይገባህም፣ አታውቅማ። ልንገርህ፣ ትክክለኛ እንደሆነ ሰው ማወቅ አለባችሁ። ምክንያቱም ከእናንተም ደብቄ አላውቅም፣ ከማንም አልደባብቅም፣ ለአባቴም አልደብቅም፣ ለማንም አልደባብቅም። በስመ አብ! እንዴት ነው የሚያደርጋቸው? እኔን ስራዬ ብለው ለማስቀናት ነው ወይስ የእውነት ይወዳታል ይሄ ሰውዬ? ግን በስመ አብ! ፈጣሪ አደራ ትዕግስት ስጠኝ፣ ማስተዋሉን ስጠኝ አደራ። ሜቴ ምንድን ነው? ምን ልትሰራ መጣክ? አትሄድም እንደ ሄድክ እኮ ትሆነኛለህ። ግራ ጎኔን ያልካትን እዛ እየተሽኮረመምክ አይደል? አትሄድም እንዴ? ምን ልትሰራ መጣክ? እንድትነግሪኝ ነው። ምንድነው ሁኔታዬን የምነግርህ? እኔ ጋር ምን ቀረ ከዚህ በኋላ? ሄድ እዛው ተሽኮርመም። አንቺ እኮ ነሽ እንትን ያልሽኝ። ምንድነው እኔ ጋር ቀረ የምትይኝ? ከዚህ በኋላ እኔ ዛሬ ንገር የመጨረሻዬ ነው። ገባ? ከዚህ በኋላ አልፈልግም። ውጣ በቃ ከህይወቴ። ኧረ እኔም አልፈልግሽም። በእናትሽ ከህይወቴ ውጪ። ሂዱ በቃ ሂዱ። ይዘህ ሂድ። ሂዱ። አሁን ሴጣን አታምጣው። አናተ ልልህ እችላለሁ። እዚህ ጋር ባገኘው ደንገ ለምን ላፈሰው እችላለሁ። ገባ? ሂድ። ለምን አታረጊም? ላፈሰው እችላለሁ። ትክክለኛ ተፈታተኝ ከምትናገር በተግባር ብታረጊ። ሂድ ብያለሁ። በቃ አታቀኝም። እኔን እየተቀያየርኩብህ ነው እንዴ? ጭራሽ ደግሞ ብላችሁ ሌላ ቁማችሁ ለታችሁ ታወራላችሁ እንዴ? ምን ማለት ነው? እዛሽ ሜት ይቻላል እንደምትሆን እያየሻለሁ እንዴ? እኔ ሁለታችሁም ሴጣን፣ በተለይ አንቺን አላቀሽም። ይሄን ልጅ ሴጣን አናተን በየደምህን ለማፈሰው። እሺ ሂዱ፣ ሂድ በቃ። ለሷ ፍላጎት አለ እንዴ? አሁን ኧረ እኔ አልፈልጋትም። እኔ እንዴ የምፈልገው ለምንድን ነው? እኔና ቆመ እሷን የምታወራው ምን ማለት ነው? ሐሳብህ ምንድን ነው? ቆይ ከሷ ጋር ምን የምታወራው ነገር አለ? የቀረ ነገር አለ? እኔ አላማዋ ምን እንደሆነ ለመጠየቅ ነው እንጂ ጠየቅ ለሌላ ነገር አይደለም። ለምን ነው የምትጠይቃት? ከሷ ጋር አላማ ካለ ከኔ ጋር ታወራ። እኔ የለኝም ከሷ ጋር ፍላጎት ከሌለክ ለምንድን ነው እኔና ቆመ እሷን አንቺ እሷን አታንገግቢ። ሂጂ አንቺ አትወጂው። እሱን አንቺ አትወጂው። አንቺ ወደዛ ሂጂ። እኔ አልፈልግሽም። በቃ ስንት ዓመት የቆየ ፍቅር አንቺ ልትመጣሽ አልፈልግሽም። በቃ ወደዲና ለሞደዲ አንቺ በቃሽ እንዳትረክሽ። በሆነ ነገር ካገኘው ራሱ ካሜራማን አቁመው አቁመው። አንቺ ልጅ ማለት ነው ሌላውን በዲያ እያርካት አትይ። አንተ ምን አገባህ? እሰይ አንተ ነህ ጌታውማ። አቁም አንተ ትበድላለህ። አቁም አንተ እንዳትሳቆም ዝም በል። ይኸውልህ እንዳትሰብሮሽ አቁመው። በቃ እንጂ እኔ አልፈልግም። አንተ አትንካኝ፣ እኔን አትንካኝ። እናንተ ሰይጣኖች ሂዱ ትያላችሁ። ለምን ደምን ማፈስ ልጅ ነው እንዴ? ምለቅ መስርሽ ያብሽ ነው እንዴ? ልበልማ አንቺ ወደዛ አንቺ ሲቀርልሻል ተረትልሽ ይችላል። አንቺ ነው ከጁንተሽ ባልሽ አንቺ እንትና የኔ ፊት ታፈታ ምን ማለት ነው? አንቺ አለሽ ለምንድነው ምን ማለት ነው? ካሁን በኋላ አጠገባችን እንዳደርሽ በቃ ካሁን በኋላ አንተም ቢሆን ካሁን በኋላ ከሷ ጋር የምታወራው ነገር የለም። እኔ ምንም ነገር የለኝም እኮ ከዚህ በኋላ እንዳታገኛት። እኔ እሷን ማየት አልፈልግም። ሰሚያለሽ? አስወጣት። አንቺ ጉልበት ኖሮሽ እኔን መሬት አንደባለልሽኝ አይደለ? አጠገባችን ጉልበት ኖሮሽ እኔን መሬት ጣልሽኝ አይደለ? የሚያንደባለል ይዘዝብሽ። እሺ ጉልበተኛ ይላክብሽ ፈጣሪ። እኔ ቅጥል እንዳረክሽኝ አቃጣ ደግሞ ዛሬ አልፈታሽም። አናትሽን ራሱ ልለው ይችላል። ትሰማለህ ግን አንተ ልጅ በቃ አንተ ምን ያህል እንደምወድህ ራሱ አይገባህም፣ አታውቅማ። አንተ ወደዛው አያልቅብህ ልንገርህ። ወይኔ ቃልዬ ላገኝሽ ለምንለምንበት ጊዜ ይመጣል። መቼም አልለምንሽም። መቼም ይቆጭሃል። መቼም አይቆጨኝም። አቻይና አግኝቻለሁ። ግን ኬት ላግኛት? ወይኔ ግፍ ሰርቻለሁ፣ በድያታለሁ የምትልበት በባዶ እግርህና ወይ ደግሞ እንድች የምታለቅስበት የምታነባበት ጊዜ ትመጣ ሊሆን ይችላል። ልንገርህ ሊቆጭህ ይችላል። አሁን እሷን ላታዋጣ ትችላለች። ልክ አንድ ጊዜ እንደመጣችው ጥላህ ልትሄድ ትችላለች። ተረጋግተህ ቆም ብለህ አስብ። ቆም ብለህ አስብ። እውነትሽን ነው። አዎ ቆም ብለህ አስብ። ማይልኝ እኮ ማይልኝ ማላቀድ ሆኗል። መጫወቻ ነገር ነሽ። መጫወቻ ሆኗል። እሺ ይኸውልሽ ማንሽ ቃል በቃ ዝም በል ከዚህ በኋላ በቃሽ። ነገርሽ እኮ ምንድነው? አንቺ ወይ ታዩ አንዴ ሲመጣ ተወኝ ሂድልኝ ትያለሽ፣ ሲሄድ ደግሞ እናት ትያለሽ። ቆይ ምን ያርግሽ ልጁ? ግራ አጋባሽ ነው። ነገርሽ ግራ አላጋባውሽ። ምን እሱን በጣም ነው የምወደው።
ደውላ እኮ የጠራችኝ የራሷ ነች። እኔ አልፈልጋትም። እናንተ ብቻ ነን ያልኩት። እሷ ምን ትሰራለህ? በቃ ታዲያ በቃ እንደዚህ ዋሰ እንድናወራ እኮ ነው ያልኩት። በቃ እኔ አልፈልግሽማ፣ ከህይወቴ ውጪ በቃ። በኋላ ቃል ያለ ብትል ግን እኔ ራሴን ልኑርበት። እኔ ንገር ይሄን ያህል ዋጋ የከፈልኩት ይሄን ያህል የምወድህ ለማየ ብዬ ነበር። እሳቸው እንዲደሰቱ እሳቸው ፈለጉበት ደረጃ ደርሰው እንዲያው ብዬ ነበር። ግን እኔ ለእሳቸው ሄጄ ቀጥ ብዬ ቤቴ እነግራቸዋለሁ። ይጅና ነገር አሁን እነግራቸዋለሁ። እያንዳንዱ ልታረገኝ እነግራቸዋለሁ። በስልክ አላወራም። ምን ባለያ ይጅና በቃ ተነማኑ ነው ያሳደገኝ። ገባ? እሺ ይኸውልሽ ድንገርሽ በቃ ተይው በቃ አልፈልግሽም ማለት አይደል? አይፈልግሽም በቃ ቢልሽም ያረግሽ ዛሬ የት ምገባ ዛሬ አዋረዳችኋለሁ። ምለቅሽ እንደዚህ ዛሬ ልንገርሽ፣ ዛሬ የት ምገቡ ላዋርዳችሁ ይችላል። ልንገርሽ ዛሬ አልፋታችሁም። ልጁን የጠራው ላወራው እንደ ጨዋታ ሰው ንጹሃን የወለደኝ እንደውም ልንገርሽ አባቴ እንደወለደኝ ረጋ ያልኩ ሰው አይደለም። ችኩል ነኝ እኔ ብስጩም ነኝ። ልንገርሽ እኮ ጨዋ ብትሆኚ እኮ እንደዚህ አታደርጊም። ወከባት ፈጥሪ ዝም በይ። አሁን እኮ ጥሩ እያደረግሽ ነው አንቺ። ለምን ማው ነገር ያለ መጨረሻው ነው ይሄ መጨረሻ አልፈልግሽም ማለት ነው። አልፈልግሽም በኋላ አንዴ በጀበና አንዴ በምን ውስጥ ታስቃይ ነው የቀረበው። ልንገርህ የሚወድ ሴት እንደዚህ ነው የሚያደርገው። ገባኝ እኮ ገብቶኛል እኮ ጉዳትና ጥቅምህን የምታውቀው አንተ ነህ አይደለ? በቃ አታግኛት። እኔ አልፈልግም በቃ እኔ እኮ አንቺን አቻዬን አግኝቻለሁ በእውነት እኔ እኮ ጠልቼው አይደለም እኮ እኔ በቃ እኔ እንደማልፈልግ እኮ ነግሬሻለሁ። በቃ እኔ ለማስቀናት ነው እንደዚህ የምታረጉት ነው። የእውነት ወዳችኋል። የእውነት እንዋደዳለን እንፋቀራለን። ለምን ካሁን በፊት መተሽ ጥለሽው ሄድሽ? ጥዬው አልሄድኩም። ሄደሻል ያኔ ካልዬ ማሪኝ ጥላይ ሄደ ብሎ ሲመጣ ነው ያዝ እንደገና ዝኝ ለጋባሽ የተቀበልኩ ለአንቺ መናገር እኮ አይጠበቅብንም። ለሁለተኛ ዙር ግን እድል እንደማትሰጠው ወቅ ይሄ ሁለተኛ ነገር እያደረገኛል። አይፈልግም ድንገርሽ የመጨረሻዬን አሁን አድርጌ እኔም የራሴን ወስ ስመራ ያን ያሳይሃለሁ። ካልዬ ማን እንደሆነ ያሳይሃለሁ። የምታገኙ ካለ ወይ ሞልቷል። ስልኬን ላሳይህ እንደ የወንድ ስልክ ብቻ ነው። ይሄው ማህተብ አለኝ። እሺ እኔ አላጣሁም። ወንድ ነው ያለው። ለምን እስከ ዛሬ ቁጭ ያልሽ ታዲያ? አንተ ትሻለኛለህ ብዬ አንተ ፋራ ደግሞ ፍቅር የማይገባ ድንጋይ ደነዝ ወይ አንተማ ይሄን ባርዛፍ አጣና የምታክለው አንተ እንዳላዞር ይዤ እሄዳለሁ። እጂ የቆመብሽ ይዘሽ ባለትዳር ሴት ውስጥ የሚገባ ሴት ሴጣን የቆመባል። እንዳትመጭ በኋላ እንዳላይሽ እሱን እንተያያለን። ወንድናት ጭንቅላትህን ዘና ሙቀጫ ጭንቅላታ ሙቀጫ ማለት ዘና ራስ ደነዝ የማይገባ ደነዝ ነሽ። ወይ ቃልዬ መጨረሻዬ ከማንም ፋራ ጋራ የማያውቅ የማንንም ገገማ ግትቻ እያመጣሁ ነው ተቃጥዬ ልሞት። የማንንም ግትቻ እየሰበሰብኩ ባለጌ ጭንቅላት የሌለው ዶሮ ራስ ወይ ፈጣሪ ትዕግስቱን ስጠኝ፣ ማስተዋሉንም ስጠኝ፣ ትዕግስቱንም ስጠኝ ፈጣሪ አደራህን። እንደዚህ እንደተቀጠልኩማ አልቀርም። እውነት መቼም ቢሆን ተስፋ አልቆርጥም። እንኳን ይሄ ተራ ቆርቆሮ ደነስ እንደዚህ ባሽበለበልኩት ከዛ ውስጥ ባወጣሁት እሱ ሴት ይዞ እኔ ላይ ሊቁላላ እኔን እየደበደቡ እኔ ተደባዳቢ እኔ ቃልዬ ችግር የለም። ይሄ ለማስጨረስ ነው እንዳይቆጨኝ ማለት ነው። ምነው ታግሼ ቢሆን ምነው ስንት ዓመት የኖርኩትን ፍቅር የገነባሁትን ከምጥለው መታገስ ምን ቢኖረኝ ማስተዋል ቢኖረኝ ለማለት ያህል ነው ያስጨረስኩት። ህይወት ይቀጥላል። ደግሞ ሌላው ደነዝ ወይ ደግሞ የገባ የሰለጠነ ሊመጣ ይችላል። ህይወት መቼም በአንድና በሁለት ተወሰነ አይደለም፣ እስከ መጨረሻ ነው ህይወት አያልቅም። እና ስለዚህ ማለት ነው ቃልዬ ማናት ብትሉኝ አስተዋይ ትግስተኛ አስተዋይ ችኩል ነኝ። ግን ችኩል ነኝ፣ እሳደባለሁ፣ እናገራለሁ። ይሄ ደግሞ ምንድነው ሰውን ስትወዱ ከልብ ነው። ይሄ ከላይ አይደለም። ደግሞ ስንት ዓመት የተገነባ ፍቅር ዝም ብሎ በአንድ ቀን የሚተው ምናምን አይደለም እንደቃ። ምክንያቱም እኔ እና እሱ ብዙ ዓመታችን ነው። ስለዚህ ላስጨርሰው ብዬ ነበረ። ዛሬ አስጨርሻለሁ። እሷም ማቃጠለኛለች፣ እሱም ማቃጠለኛል። እኔ ደግሞ ማን እንደሆንኩ አሳያቸዋለሁ። በይህ በኩልማ አልሄድም፣ እነሱ አቃጥለውኛል። በዙ ብሄድ ይሻለኛል።
ወደ ያቃጠለኝ እየነደድኩ ነው። እውነቴን ነው። ወንድ ልጅ እንደዚህ ነው የሚጠግበው? በስመ አብ! እንደዚህ አናት ላይ በአንድ ጊዜ እዚህ ላይ በስመ አብ! የቃል ቤተሰቦች እውነት ለኔም ሳትሉ ለሱም ሳትሉ እኔ ግን ከናንተም አልደብቅም፣ ከማንም አልደብቅም። ራይልስ ሾ ህይወቴን ስላሳየኋችሁ ምንም ነገር አልደብቅም። ምክንያቱም ማን ጥፋተኛ ማን ትክክለኛ እንደሆነ ሰው ማወቅ አለባችሁ። ምክንያቱም ከናንተም ደብቄ አላቅም፣ ከማንም አልደባብቅም፣ ለአባቴም አልደብቅም፣ ለማንም አልደባብቅም። ምን ለፊት ነው የምናገረው። ግን አሁን ሆዴን እያቃጠለኝ ነው። ውሃ የሚሰጠኝ ሰው ባገኝ ውሃ የት ነው ያለው? ዘና ራስ ደግሞ እሱ እኔን ስተረኝ እኔን ያስደብድበኝ ለሱ እንኳን ያቅተኝም ያችን ዞብኝ ስለመጣ ነው እንጂ እውነት ስማ